ውድ ሀገሬ ልጆች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በራጣ አሰራር ነው። በዚህ ማለት ነው 3 ኩባያ ዱቄት አደርጋለሁ። እንደምታዩት ይሄ ዱቄቱ ነፍቼ ነው ያዘጋጀሁት። የተነፋ ዱቄት ነው። 2 እንግዲህ የተዘጋጀ ነው። 3 ኩባያ ነው በዚህ ያዘጋጀሁት ማለት ነው። 3 ኩባያ ዱቄት አዘጋጅቻለሁ እና ትንሽ 1 ማንኪያ ጨው አደርግበታለሁ። 1 ማንኪያ ጨው እንዲሁም ትንሽ ዘይት አደርጋለሁ። በደንብ አድርጋችሁ ታቦክታላችሁ ማለት ነው። ትንሽ ዘይት አድርጋችሁ ታቦክታላችሁ። ላላ አድርጋችሁ በጣም ሳይወፍር ማለት ነው። እዚህ ጋር ለበራጣው መጠቅለያ ሰሃን አዘጋጅቻለሁ። እንደምታዩት ይሄንን በደንብ አድርጌ አሸዋለሁ ማለት ነው። ሰሃን እንደምታዩት አዘጋጅቻለሁ። ትንሽ ዘይት አደርግበታለሁ። እንግዲህ አንዳንድ ድባን አሉ። ያው ይሄ እንደዚህ ዘይት ካረኩ በኋላ ይሄንን እቀርባለሁ። በዚህ መልኩ እንደምታዩት አሽቸዋለሁ። እንዴት እንዳሸሁት እዩ። አሁን ይሄንን በትንሹ እያረኩ ይሄንን በጣም በደንብ አዝግቼዋለሁ ማለት ነው። ይሄ ከእንትኑ እንደዚህ እያረኩ እንደምታዩ እንደዚህ እያድቦለቦላችሁ ማለት ነው። በዚህ መልኩ በክብ ታስቀምጣላችሁ ማለት ነው። እና ወዶችዬ ይኸውላችሁ እንግዲህ በዚህ መልኩ እንደምታዩት በደንብ አድርጌ ጠቅልሌዋለሁ ማለት ነው። ለተወሰነ ደቂቃ በዚህ ሸፍኜ በፕላስቲክ አቆየዋለሁ። ከዛ በኋላ ደግሞ ዳምጠዋለሁ ማለት ነው። ይኸውላችሁ አሁን እኔ አንስቻለሁ ማለት ነው። እንደዚህ ያልቦለቦልኩት እንደምታዩት እለጥጠዋለሁ ማለት ነው። በዚህ መልኩ ዘይት ትቀቡታላችሁ። ከዛም በኋላ እንደምታዩት እንደዚህ ትለጥጡታላችሁ ማለት ነው። እና ያው እኔ እንግዲህ አልገባም እንትን ብቻ ነው የማስገባው። ስለዚህ ይታያችኋል ብዬ ተስፋ አደርጋለሁ። ይችን እንደዚህ አድርጋችሁ ካረጋችሁ በኋላ በደንብ እንግዲህ እኔ አላቆየሁትም ለቁርስ። ያው የኔ ሰዎች አሁን መነሻቸው ሰዓት ስለደረሰ ትንሽ ደቂቃ ብታቆዩት የተሻለ ነው። እናንተ አቆዩት ትንሽ ጠቅልላችሁ ማለት እንደዚህ ድቡልቡል አድርጋችሁ ትንሽ ደቂቃ አቆዩት። የበለጠ ይለጠጣል፣ እንደ ጨርቅ ነው የሚሆነው ማለት ነው። ቅቤ ካላችሁ ቅቤ መጠቀም ትችላላችሁ። እኔ ግን ዘይት ነው የምጠቀመው። አረጋችሁ በኋላ ዱቄት ካለ እሱን እንደዚህ ትነሳነሳላችሁ። ከዛ በኋላ ከዚች ጋር ነው ጫፏን የምትይዟት ማለት ነው። እኔ እንደዚህ አድርጌ ነው የምጠቀልለው ማለት ነው። ከዛም በኋላ እንደዚህ አድርጌ ዘወር ነው የማደርገው ማለት ነው። ታያችኋል ብዬ ተስፋ አደርጋለሁ። እየውላችሁ ይቻላል እንደበሉ ማለት ነው። ይሄውላችሁ ወዶችዬ በዚህ መልኩ ጠቅልሌዋለሁ እንደምታዩት ማለት ነው። ይሄውላችሁ አሁን እንግዲህ እዳምጠዋለሁኝ እና ስሰራው ታዩታላችሁ ማለት ነው። ይሄን ይመስላል። ቆንጆ በራጣ ነው ማለት ነው። እንደዚህ እያደረጋችሁ እናንተም እስኪ ሞክሩት ማለት ነው። አሁን ወደ መስራቱ ተከታተሉኝ እና ማለት ነው። አሁን እንደምታዩት እንደዚህ ከሆነ በኋላ አሁን እዳምጥና ጋግረዋለሁ ማለት ነው። እንግዲህ ዘይት ሳይበዛ ጠዋ ላይ ማለት ነው ዘይት ሳታበዙ በትንሹ እያደረጋችሁ ነው መጠቀም ያለባችሁ። እንግዲህ በዚህ መልኩ አሁን ዘይት ትንሽ እየቀባሁ እዚህ ጋር ንጹህ ነው እና ከላይ ትንሽ ሳይበዛ ዱቄት ታረጋላችሁ። ከዛም ቀስ ብላችሁ ትዳምጧታላችሁ ማለት ነው። እንዳይወፍርባችሁም እንዳይሳሳባችሁም አድርጋችሁ ነው ማድረግ ያለባችሁ።
ከወፈረ ያስጠላል፣ ሲበሉት ጥሩ አይደለም። ያኔ ጣዕሙ እንትን አይልም። ስለዚህ ትንሽ ሳይበዛ ሳሳ አርጉት። እንግዲህ እንዳሰሪያችሁ ፍላጎት ነው። ያ እንግዲህ እኔ ግን ስስ ነው የሚወዱት በራጣ ማለት ነው። በጣም ሲወፍር አይወዱም። እንደምታዩት ይሄውላችሁ እንደዚህ ዳምጫዋለሁ ማለት ነው። ቆንጆ ነው። እንደዚህ ሆኗል። አሁን ጣዋውን እሳት ላይ ጥጄዋለሁኝ እና ይሄን አበስለዋለሁ ማለት ነው። ተከታተሉኝ። ሁላችሁ ዶችዬ በዚህ መልኩ እንትን እያልኩት ነው። ዘይት እንዳታበዙ፣ እንደነገርኳችሁ ዘይት እንዳታበዙበት። እኔ ዘይት አላበዛም እና እንደዚህ እሳቱ እንትን ማለት የለበትም። እዚህ ጋር ደግሞ እንቁላል ስልስ እየሰራሁ ነው እና ይሄውላችሁ አንድ አውጥቻለሁ ማለት ነው። ይሄውላችሁ እንግዲህ ቆንጆ በራጣ ነው ማለት ነው። እንደምታዩት ተለያይቷል ማለት ነው። ይሄውላችሁ በጣም አሪፍ በራጣ ነው። ሞክሩት፣ ትወዱታላችሁ። ይታያችኋል ብዬ ተስፋ አደርጋለሁ። ይሄውላችሁ የኔ እንደዚህ ነው ማለት ነው በራጣዬ እና አሁን እንዳይደርቅ ከርነዋለሁ ማለት ነው። ይሄንን ይመስላል ወዶች። ይሄውላችሁ ገና እየጋገርኩ ነው፣ አልጨረስኩም። በምታዩት መልኩ ነው እንግዲህ ቁንጅናው ታዩታላችሁ እንዴት ብዝት እንዳለ። ይሄውላችሁ ማለት ነው። በጣም አሪፍ በራጣ ነው። ሞክሩት፣ ትወዱታላችሁ። ሁሉም እንደዛው ነው ማለት ነው እና ሞክሩት። ቆንጆ በራጣ እናንተም ስሩ ብሉ እላችኋለሁኝ። እንግዲህ በዚህ መልኩ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ወዶችዬ። ያው እንግዲህ በራጣ ይሄንን ይመስላል። ትንሽ ነው የቀረ፣ ይጨርሻለሁ ማለት ነው። ያው ለቁርስ ላቀርበው ስለሆነ ነው እና ይሄንን ይመስላል። አበረታቱኝ።